አክሱም ላይ መስጊድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ብቻ ነው። የውሻ ልጅ ባታቸው እየሰሩ ነው እዚህ አክሱም ውስጥ። አላቅም ከልክለናቸው ነበር እኮ። ና እስኪ ሄደና ሳያቸው። ምን አባ እየሰራ ነው አንተ? እዚህ ሰላት ለመስገድ እየተዘጋጀኝ ነው። ከዚህ በፊት ነግራችሁ አልነበር እንዴ? ግቢ ውስጥ ሰላትም ሆነ ኒቃብ መልበስ አይቻልም ብላ አልነበር እንዴ? እኛ ሙስሊሞች እኮ ያለ ሰላት መኖር አንችልም። የሴት ልጅ ውበቷና ክብሯ እኮ ሂጃቧ ነው። እናንተ ሙስሊሞችን ወደ አረብ ካልመለስናችሁ በስተቀር እምቢ አላችሁ አይደል? መስጂድ እንዳንሰራ ከለከላችሁን። ቢያንስ እዚህ እንድንሰግድ ፍቀዱልና። አክሱም ላይ መስጊድ የሚሰራው መካ ላይ ቤተክርስቲያን ሲሰራ ብቻ ነው። እኛ እኮ ስደተኞች አይደለንም እንዲህ የምታረጉን። አዎ እኛም የዚያ ጋር ተወላጆች እኮ ነን። ሰማያለሽ? አክሱም ውስጥ መስጊድ ይገነባል ብለሽ ማሰብሽ እናት ላይ እናት ደርብልኝ እንደማለት ነው። እናት ግን አትደገምም። አክሱምም የኢትዮጵያ እናት ናት። እናንተ እኮ በኦርቶዶክስ ስም ተሸሽጋችሁ ሌሎቹን እምነት እያባላችሁ ያላችሁ ሰዎች ናችሁ። ምን ማለት ፈለገ ነው አንተ? አዎ እውነተኛ ክርስቲያን እንዲህ አያረግም። አብረን በልተን ጠጥተን ተዋደን የምንኖር ማህበረሰቦች ነን። ኡፍ ብዙ ሰማናችሁ። ቁርአን ወይ አቃጥለው ወይ ቅደደው። እሺ አለቃ ነይ ቁርአን አምጪው እንጂ እንዳነካት እሷን ተዋት። እንዳነካት እሷን አባን ትሄድ ከዚህ ቆሻሻ። ቁርአንን ከመውሰድ በፊት መጀመሪያ የኔንም ህይወት መውሰድ አለበት። በደስታ ነው አማረገው። ነይ አምጪውን። የውሻ ልጅ ሀያት ተነሽ እንጂ ያ አላህ። ተመልከቱ፣ በገንዘብ ዲኑን መለወጥ ባይችል፣ በስልጣን ዲኑን መቀየር ባይችል፣ ስነ ምግባሩን ማጥፋትና ማፍሰድ ግን ትልቅ